ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ይሁን በስልጣን እንዳትወቀስ፣ በያዝከው ስልጣን እንዳትወቀስ፣ ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን በቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አሁን ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግስተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግስተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግስተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ወጥመድ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አድነን። የሚያድን ንስሐ ገብተህ ሥጋ ወደሙ ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት። አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሁሉ ተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። በእግዚአብሔር ፈቃድ በቸርነቱ ማልተንና ሌሊትን ባርኮ ቀድሶ ስለሰጠን በአምሳያው ስለፈጠረን የመንግስት ወራሽ እንድንሆን ላደረገን አምላክ ዛሬ ደግሞ እናንተንም ከሩቅም ከዚያ አመቶ ላገናኘን እዚህ ቀራንዮ ዓለምን ካዳነበት ሕይወት ከሚገኝበት ቤዛ ከሆነበት ቦታ ላይ ላገናኘን እግዚአብሔር ክብር ምስጋና ይገባዋል ነው። ትንሽ እጥር ያለ ይህን የምናገረው በመቄት በወሎ ክፍለ ሀገር መቄት በምትባለው ገረገራ ስሜ አዳነ ካሳው እባላለሁ። የመጽሐፍ ስሜ ወልደ ብርሃን እባላለሁ። እኒህን ስሞች አያይዤ ተያይዞ ዛሬም የምጠራበት አዳነ እባላለሁ። ዛሬም ወልደ ብርሃን እየተባልኩ እጠራበታለሁ። በእነዚህ ስሞች ባገኘኋቸው ጸጋ በዚህ ላይ ከዚህ መካከል ሞት መቼም በሰው ላይ አለ። መጀመሪያ ቀኑ ሲደርስ ይሞታል። ከሞተ ደግሞ ሁለተኛ ተንሳኤ አለው። ሁለተኛ ተንሳኤ የሚያስፈልገኝ መጀመሪያ ለዓለሙ ታሪክ ህዝቡ እንዲያውቅ እንዲረዳ ለማለት ሙቻለሁ ብዬ ብላችሁ በዛሬ አሁን ተጠራጣሪ ናቸው። ለእግዚአብሔር የሚሳነው ነገር የለም። አልዓዛርን መቃብር አስነስቶ 40 ዘመን እንዲመሰክር አድርጎታል። የዚህ አምላክ እኔም ከሲኦልም ከገነትም አድርሶ ወደ ዓለም እንድናገር አድርጎኛል። ለምን? እግዚአብሔር የሚሳነው ነገር የለም። እግዚአብሔር የሚሳነው ነገር የለም። ለመናገር እኔ ጨዋ ነኝ፣ ገበሬ ነኝ፣ ምንም መሃይም ነኝ፣ ምንም ማውቀው የለኝም። የበላምን አህያ ያናገረ የቤተናያድ ድንጋይን ያናገረ አምላክ በዓለም ላይ እንድናገር አድርጎኛል። የምናገረውም በሰው ላይ ያለው ችግር በራሱ የመጣው ኃጢአት ንጉስም ይሆን ጳጳስም ይሆን የተፈጠረ ሁሉ በምንሰራው ኃጢአት የመጣብን አደጋ ችግር እንዳያገኘን እባካችሁ ንስሐ ግቡ። መንግስተ ሰማያት ቀርባለች። ሰው ሞተ በኋላ ንስሐ የለውም። ሳለን ንስሐ እንግባ። የተፈጠርነው ሁሉ እግዚአብሔር አሐቲ ቅድስት ቤተክርስቲያን እምሰበስበን አሐቲ ቤተክርስቲያን አንድ ያደረጋት እግዚአብሔር ፍቅር ናት እና ያለ ፍቅር እግዚአብሔር አይገኝም። ያለ ተዋህዶ ያለ ድንግል ማርያም ያለ ሥጋው ደግሞ መንግስተ ሰማያት አይወረስም። ያለ ጥምቀት አይወረስም። ይበላቸው የሚለውን ቃል ሀዚያ ሲኦልንና ገነትን አይቼ ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በሥጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ
ለቤተ ክርስቲያን ማነጫ የሚሰጡ መንግስተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸውን ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለው ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን፣ አገራቸውን፣ ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሄይ ተመለሱ፣ ተመለሱ። ንጉሥ ቢሆን ምንም ቢሆን ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ፣ መንግሥተ ሰማያት ቀርባለች እያልኩኝ በይቸው አቅሜ በይቸው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን። ቅድም የአዳም ልጅ ሆይ ወብዙ ብዙ ተባዙ ባለው ሞልተናል። እንደገና ደግሞ በኃጢአታችን 7256 ጠፍተናል። ኋላ ደግሞ የሰው ዘር እንዳይጠፋ ብሎ ኖኅን አትርፏል። የኖኅ ልጆች 3 ናቸው፣ እስተ ሚስቶቻቸው እስተ 8 ናቸው። ለእነዚህ እንደገና ብዙ ተባዙ ላለው ቃል ተገኝተናል። የስምና የመልክ ነው እንጂ አንድ ሰው የኖኅ ልጆች ነን፣ ከጥፋት የዳንን ነን፣ የአንዲት የእግዚአብሔር ነን፣ አንዲት ቤተክርስቲያን ልጆች ነን። ክርስቶስም ወደ ዓለም ሲመጣ ሰላም ለኩልክሙ ሰላም ይዤ መጥቻለሁ አለ እንጂ ግፋትን፣ ኩራትን፣ ዘረኝነትን አላመጣም። የዚህ ሁሉ ባለቤት እግዚአብሔር ንስሐ ግቡ እያላችሁ ነው። ሰማይና ምድር የፈጠረ ዝናብን የሚያዘንብ አምላክ የሚመግበን አምላክ ንስሐ ግቡ፣ ንስሐ ግቡ። ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። በዚህ በሐዋርያት በኦርቶዶክስ ተዋሕዶ ሃይማኖት በጳጳስ ያሸጋገርኩትን ቃል የማትሰሙ ከሆነ ወዮላችሁ፣ ወዮላችሁ፣ ሲኦል ትገባላችሁ። ከዚያ ወዲያ ገሃነመ እሳት ይጠብቃችኋል። በጳጳስ ተመክራችሁ ንስሐ ገብታችሁ ሥጋው ደሙን ተቀብላችሁ የምትቆዩ መንግሥተ ሰማያት በሯን ከፍታ ትጠብቃችኋለች እያለ እግዚአብሔር ተናግሯል። እኔ አይደለሁም፣ ቅድምም በሰው ላይ ነው እንጂ እኔ አቅም የለኝም፣ አልተማርኩም፣ አላውቅም፣ ድውይ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ። በእኔ ግን ኃጢአተኞችን ይቅር ሊል የመጣ አምላክ ነውና አሁንም ተመለሱ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ቢሆን በስልጣን እንዳትወቀስ፣ በያዝከው ስልጣን ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን በቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አሁን ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግሥተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት፣ ሳትያዝ፣ ሳትጨበጥ ወጥመድ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አያድንም። የሚያድንን ንስሐ ገብተህ ሥጋ ወደሙ ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት። አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሆነ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም፣ አሁንም አትድንም። ነገ አመድ ቅርቢያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖኅ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። ለነ ላሊበላ ለነ ምራነ ክርስቶስ ለገዦችም አልሆነም። እነሱ ግን ተጠንቅቀው ተዘጋጅተው ሄደዋል። አሁን መንግሥተ ሰማያት ነው። ሁለተኛ በዚህ ዓለም ኃላፊ እንጂ
አላፊ እንጂ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት የነበሩ ንግስታት በዓለም ያሉ የሉም። ሄደዋል። በሃለም በራስ የምትመካ በሀብት የምትመካ አይረባህም፣ አይጠቅምህም። በገንዘብ ተመክተህ ሃይማኖት የይሁዳ ድር እንዳይደርስብህ የአርዮስ፣ የሰባልዮስ፣ የመቅደሊዮስ፣ የነስጥሮስ፣ የከሃዲ ድር እንዳይደርስህ ተጠንቀቅ። ንስሐ ገባ እያልኩ ለገኔ ለወገኔ አላልኩም፣ ለእህቴ ለወንድሜ